አንድ ደቂቃ ወንድሞቼ እህቶቼ፣ ልጆቼ ቤት አሉ። ሁላችሁም ወደ ቤት ሂዱ። 4-5 ልጆች ባባ እያሉ የሚጣሩ አሉ። ጧት አንተ በድንገተኛ የሚሆን በሆነ ህመም ሞትክ። የሆነ ጧት የሚጠይቅ ያኛው ልጅ አለ፣ ማታ የሚጠይቅ ያኛው ልጅ አለ። እናቱን ቀምቶ ደግሞ ሞባይል የሚደውል ደግሞ አንድ ልጅ አለ። እነዚህ ልጆች ሁሉ ትታ አንተውን ቀብር ተኝተሃል። በዚህ ሂደት ላይ ትላንትና ባሏን የቤት ወጪ ለመጠየቅ የምታፍር የሆነች ሴት ወይም ባለቤት፣ እሷ ደግሞ እኔን ለመጠየቅ የምታፍር የሆነች ሴት አሁን ሄዳ ማንኳኳት የምትችለው የት ነው ብለህ ስትጠይቅ የት ነው የምታገኘው? አሁንም ሂድ ወደ ቤት፣ ከቤት እንዳትወጡ አደራችሁ። የት ሄዳ ነው የሆዷን ነግራ ጉዳዩ ለልጆቿ የሚፈጸምላት የሚለውን እስቲ አንድ ደቂቃ ስሩት። እስቲ በጣም ከባድ ነው። ድንገት ይሄንን በሊናችን አሁን ቤታችን የተፈጠረውን ነገር ቀለል የሚያደርገው ነገር ምንድነው? አንድ ነገር ነው። ምንድነው እሱ? ተቋም ሲኖር ነው። ልክ ኑረል የቲም